ሰላም ቤተሰብ እንዴት ናችሁ? ዛሬ ክቤ እንሰራለን። ክቤ ሳይንዬ ይሄ ብርጉል ነው። እዚህ ጋር ብርጉላችንን እናጥበዋለን መጀመሪያ ማለት ነው። ብርጉላችን ከታጠበ በኋላ በዚህ መልኩ ሽንኩርት አንድ ራስ ሽንኩርት እናደርግበታለን። አንድ ራስ ሽንኩርት በዚህ መልኩ እናደርጋለን። ይሄንን ይዤ አሁን ስጋ ቤት የተፈጨ ስጋ ከብርጉሉ ጋር አደባልቀዋለሁ ማለት ነው። ስጋ ቤት ወስጄ ስጋ ቤት መሄድ ካልፈለጋችሁ ቤት ውስጥም በእጃችሁ መቀላቀል ትችላላችሁ፣ ወይም ደግሞ ማሽን ካለ በማሽን አንድ ቦታ መቀያየት ትችላላችሁ። የተፈጨው ስጋ ይሄንን ይመስላል። ስጋዬን አስፈጭቻለሁ። እዚህ ጋር ደግሞ ሽንኩርት አለኝ። ሽንኩርቴን ከትፍና ከስጋ ጋር አቁላለዋለሁ፣ አሳያችኋለሁ። ስኑበር እንጨምራለን እዚህ ጋር። ስኑበር ግን በአማርኛ ምንድን ነው? እስኪ በአማርኛ የሚያውቅ ሰው ኮሜንት ይጻፍልኝ። በአረብኛ ስኑበር ይሉታል፣ በአማርኛ ግን አላውቅም። እዚህ ጋር ግማሽ ኪሎ ስጋ አለኝ። እዚህ ጋር ቅመማ ቅመም ጨምራለሁ። ሁለት አይነት ቅመማ ቅመም ነው የጨመርኩት እኔ። በዚህ ነው የምሰራው። እዚህ ላይ አሁን ትንሽዬ ዘይት ጠብ አድርጌያለሁ እንዳይዝብኝ ማለት ነው። ከዛ ቅድም ብርጉሉን ከስጋ ጋር የቀያየጥኩትን እዚህ ላይ አደርጋለሁ፣ አሳያችኋለሁ። በዚህ መልኩ ሳሳ አድርጋችሁ እንትን ትላላችሁ፣ እላው ላይ ትጠፈጥፉታላችሁ ማለት ነው። ፋይናሊ ይሄንን ይመስላል ክቤ አሰራር። ክቤ ሳይንዬ ይሄንን ይመስላል። ከበሰለ በኋላ ደግሞ አሳያችኋለሁ። እስከዛ መልካም ቆይታ። ኦቨን ውስጥ ከመጨመራችሁ በፊት ዘይት ታደርጉበታላችሁ። ዘይት ፊቱ ላይ እንደዚህ ማድረግ አለባችሁ። እንደዚህ መዳረስ አለበት ከፊቱ ላይ ማለት ነው። ዘይት ደግሞ ወይም የገበታ ቅቤ ወይም ደግሞ በአረብኛ ዝብደ ይሉታል። እሱን ማድረግ ትችላላችሁ ካላችሁ፣ ከሌላችሁም ዘይት እንደምወዱት። እንደዚህ ሲታይ ዘይት የበዛ ይመስላል፣ ግን አልበዛም። ቅንጬ ስለሆነ ምጥጥ ያደርገዋል። ለ40 ደቂቃ ኦቨን ውስጥ መቆየት አለበት።
እዚህ ጋር ደግሞ ሶስት እንሰራለን። ለሶስት የሚያስፈልገን 2 ፍሬ ኪያራ፣ 2 ፍሬ ነጭ ሽንኩርትና እርጎ ያስፈልገናል። እዚህ ጋር ማለት ነው ላባን ወይም ዮገርት ያስፈልገናል። ኪያር በዚህ መልኩ እንከትፋለን። ትንሽዬ ጨው እናደርግበታለን። እርጓችንን እንደዚህ ሚክስ እናደርገዋለን ከኪያራው ጋር ማለት ነው። አንድ የሾርባ ማንኪያ ናና የቢስ ትጨምሩበታላችሁ። ከዛ ሚክስ እናደርገዋለን። ሶሳችን ይህንን ይመስላል። ሶስ በዚህ መልኩ ነው የሚሰራው።